ድሃ በፍጹም ሊያደርጋቸው የማይገባ 5 ነገሮች። አንደኛ፣ ምንም አይነት ጦርነት ቢነሳ የሚወድምብህ ንብረት፣ የምታጣው መሬት ወይም ቤት ስለሌለ በጦርነት አትሳተፍ። የቻልከውን ያህል ሸሽተህ ጦርነት የሌለበት አካባቢ ላይ ኑር። ኢትዮጵያም ኖርክ ኬንያ፣ ድሃ እስከሆንክ ድረስ መብትም ሀገርም የለህምና ራስ ላይ አተኩር። ንብረትና ሀገር ያላቸው እንዲዋጉ ተውላቸው። ሁለተኛ፣ በፍጹም ጆሮህንና ሐሳብህን በየትኛውም ወገን ለተሰለፈ ፖለቲከኛ አትስጥ። በአንተ ላይ ተንጠላጥሎ ከእርሱን መሙላትና ነገ ስልጣን ሲይዝ ሊረጥ ለሚፈልግ የዚህ ሀገር እከካም ፖለቲከኛ አይደለም ደምህን አይነ ምድርህንም ልትሰጠው አይገባም። ሶስተኛ፣ ለሃይማኖት ተቋማት መገንቢያ ለሃይማኖት መምህራን ድጋፍ በሚል ሰበብ ካለኝ ላይ ብሰጥ ይባረክልኛል እያልክ ለፍተህ ያገኘኸውን ትንሽ ገንዘብ በፍጹም አትስጣቸው። ፈለጣቸው ካስጨነቀ የምታመልከው አምላክ ይስጥህ እንጂ እኔ ከየት አመጣለሁ በላቸው። አራተኛ፣ ተቃውመህ የምትቀይረው መንግስት ደግፈህ የምታነግሰው ፖለቲከኛ የለምና ከድጋፍም ሆነ ከተቃውሞ ፖለቲካ በቻልከው አቅም ራቅ። ፖለቲካዊ ወሬዎች ሲነሱብህ መልስ ምን አገባኝ ብቻ መሆን አለበት። ወዳጄ፣ ፖለቲካ ለፖለቲከኛው መተዳደሪያው ነው። እስኪ አይምሮአችሁ ውስጥ ያለውን ፖለቲከኛ አስቡ። ፖለቲካውን በቃኝ ቢል ሌላ መተዳደሪያ ሙያ አለው? በፍጹም የለውም። አምስተኛ፣ ገንዘብ ባይኖረኝ ጤና አለኝ ኢሪሪም ጳራራም እያልክ ድህነትህን አትኩራራበት። ድህነት ጥረ ግረ ያገኘው የልፋት ውጤት አስመስለ አትመጻደቅበት። ድሃ እስከሆንክ ድረስ የምታጣው ነገር የለምና ውሳኔዎችን ለመወሰን አትፍራ። ከዚህ በላይ ኪሳራ አይደርስብህም። ለመለወጥ ጣር። አጋጣሚዎችን ሁሉ ተጠቀም። ሰላም ይብዛል። ሻሎም